ህንድና ፓኪስታን አየር ላይ የሚያደርጉት ውጊያ በጀቶቻቸው ተጠቅመው የሚያደርጉት ውጊያ እርስ በርስ ጀቶቻቸው መጣጣል እርስ በርስ ደግሞ የኤርፎርሳቸውን ከፍና ዝቅ ማለት ብቻ ሳይሆን የሚያሳየው ኤርፎርሱ የሚጠቀሟቸው ጀቶች አምራቾች ኬፓቢሊቲ ጭምር ነው የሚታየው። ለምሳሌ ፓኪስታን የምጠቀምባቸው የፓኪስታን ኤርፎርስ የሚጠቀምባቸው ጀቶች አብዛኛው ኮንቴን የሚይዙት በቻይና የተሰሩ ጀቶች ናቸው። ያው ከኤፍ16 ውጭ ኤፍ16 ኦፍ ኮርስ የምጠቀመዋላት ፓኪስታን የምጠቀማት የኤፍ16 ጀቶች አሉት። ከዛ በተጨማሪ ግን ያሉት እነ ጄኤፍ17 እነ ጄ10ሲ ምናምን የመሳሰሉትን ከቻይና ሰራሽ ናቸው። ያው ጄኤፍ17 ቻይናና ፓኪስታን ለሁለት የሰሩት ነው። የፓኪስታን ነው ቢባልም ቻይናና ፓኪስታን ለሁለት የሰሩት ነው። በህንድ ሳይድ ብትመለከቱ ደግሞ እነ ዲሶልት ራፋል፣ እነ ዲሶልት ሚራዥ፣ የሩሲያ ሱ30 ኤምኬአይ ምናምን የሚባሉ ጀቶች አሏት። ከእነዚህ ጀቶች መካከል በስነስርዓት ኮምባት ወይም ደግሞ የአየር ባየር ውጊያ ያላዩ ጭራሽ ከተመረቱ ጀምሮ ውጊያ ውስጥ ያልገቡ ዝም ብሎ ተቀምጠው ብቻ ሾፍ የሚያደርጉባቸው ጀቶች አሉ። ለምሳሌ አሁን የዲሶልት ራፋል እስካሁን ድረስ አየር ባየር ውጊያ ላይ ገብቶ አያውቅም። ከዚህ በተጨማሪ የቻይናው ጄኤፍ17 እንደዚሁ አየር ባየር ውጊያ ላይ ገብቶ አያውቅም። ጄ10ሲ የቻይናው ጄ10ሲ እንደዚሁ ገብቶ አያውቅም። እነዚህ ጀቶች አየር ላይ የሚያደርጉት ውጊያ የጀቶቹን ኬፓቢሊቲ ሁሉ ዲተርማይን ያደርጋል። አሁን እናንተ ስጠይቁን ጥያቄ ከዚህኛው ጀት የኛው ጀት የትኛው ይሻላል የምትሉ ጥያቄ አሁን ይመለሳል ማለት ነው። አምራቹ ወይም ደግሞ ያህን ጀት ያመረተው ሀገር ባነሳው መረጃ ብቻ ሁለት ጀቶች ብናነጻጽር አንደኛው ጀት በጣም ከፍ ሊል ይችላል። ለምሳሌ ጄኤፍ17 እና ዲሶልት ራፋል ብናነጻጽር ዲሶልት ራፋል በጣም ከፍተኛ ፐርክ አለው። አምራቹ እንደተናገረው ከሆነ ያለው ኬፓቢሊቲ በጣም ትልቅ ነው። ግን እዚህ ውጊያ ላይ በጄኤፍ17 ቢሸነፍ በጣም እንትኑ ይወርዳል፣ የዓለም ላይ ተፈላጊነቱም ይቀንሳል። በነገራችን ላይ ኢትዮጵያ ቢኖራት ብዬ ከምመኛቸው ጀቶች መካከል አንደኛው ነው ዲሶልት ራፋል። ይኸኛው ማለት ነው ቴስት ጀት የፈረንሳይ ስሪት ነው፣ ፍሬንች ሜድ ነው። እነሱ 30 እንደዚሁ ተመተው ወድቀዋል ተብሏል። ሱ30 እንኳን በሩሲያና ዩክሬን ጦርነት ላይ አየር ባየር ውጊያ ሲያደርግ አይተናል። ኬፓብል ጀት መሆኑን አሳይቷል። እኔ የምፈራው ግን የሚያስጠላኝ ምን እንደሆነ ታውቃላችሁ? እነዚህ ሀገሮች ቦምባቸውን ጨርሰው ቀጥታ ወደ ኒውክሌር እንዳይገቡ ነው። በታሪክ ለመጀመሪያ ጊዜ ነው ሁለት ሀገሮች ኒውክሌር ፓወር ሀገሮች ወደ ጦርነት ሲገቡ፣ ወደ ኮንፍሊክት ሲገቡ ማለት ነው። ይሄ መጀመሪያ ነው።